ህዝብ ውሳኔ እንደሚሆን መጨረሻው ሐሳብ ሰጥተናል። ግን ኮሚቴው አልተስማማም። በህዝብ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባዋል። መላ ኢትዮጵያ ህዝብም ሊያውቀው ይገባል። ይሄን አካባቢ ወደ ህዝብ ውሳኔ የሚያስካሂድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለውም፣ እንደ ህዝብም ይሄንንም አንቀበልም። ምክንያቱም በህገ መንግስት አልሄድንም። ህግ ተጥሶ የህዝብን መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ እስከ ነበረ አሁን በህግ ነው የሚመለሰው የሚለው ምክንያታዊ ነው ብለን አናስብም። ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል። ይሄ ጉዳይ በህግ እስካልሄደ በህግ ያለ የሚመለሰው በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሐሳብ እየሰጡ ነው። ደግሞ እውነት ነው፣ ምክንያታዊ ነው የነሱ ሐሳብ በሚል አጥጋቢ ምክንያት ስላገኘን በዚህ ምክንያት ህዝብ ውሳኔ ፌዴሬሽን ምክር ቤት ብሎ የሚያስበው ትክክል አይደለም፣ በዚያ ባይሆን የሚል ነው። እኛ በብዙ ምክንያቶች ይህን ውሳኔ እኛ በመገዛ ራሳችን መሬት በመገዛ ራሳችን ርስት የትግራይ ሰዎች በዚህ ጉዳይ ወሳኞች ሆነው ሊመጡ ይገባል ብለን አናምንም። እንደ ኢትዮጵያውያን መኖር ይቻላል። እንደ ኢትዮጵያውያን አብረን በጉርብትና መኖር እንችላለን። ይሄን አካባቢ ግን በህዝብ ውሳኔ ለጨረታ ወጥቶ ምን ደራደርበት ጉዳይ እንዳልሆነ ግን መላ ህዝብ ሊያውቀው ይገባል። ይሄንን ሐሳብ አይተናል። ሐሳባችንን ፌዴሬሽን ምክር ቤት ገልጸናል። ሌሎች የሚመለከታቸው የመንግስት አመራሮችም ይሄን ጉዳይ በትክክል አይተው ሊፈቱት ይገባል። እኛ ወደ አካባቢ መጥተናል፣ ተመልሷል። እውቅና ግን ማግኘት አለበት። እንደማንኛውም ኢትዮጵያዊ በጀት ሊመደብለት ይገባል። መድኃኒት የለም፣ ታማሚዎች አይታከሙም፣ ወላዶች እየታከሙ አይደሉም፣ ህፃናትም እየሞቱ ነው። ስለዚህ ውሃም የለም፣ መብራትም የለም። መንግስት በአፋጣኝ የዚህን ህዝብ ችግር ሊፈታ ይገባል ብለን እናስባለን። በወልቃይት ጠገዴ ጉዳይ የአማራ ክልል መንግስትም ቢሆን በ12ኛው ጉባኤ እኔ አጋጣሚ ነበርኩ። የመጀመሪያ አቋሙ እነዚህን ጥያቄዎች የፓርቲው መታገያ አጀንዳዎች እንደሆነ አድርጎ ይዞ ወጥቷል። አሁንም ቢሆን በዚህ ጉዳይ እየጠየቀ ነው። ነገር ግን የሚጠይቀው ቅድሚያ የሚመለከተው ኮሚቴው ስለሆነ ነው። መንግስት አይደለም የሚጠይቅ፣ ህዝብ ነው መጠየቅ ያለበት። ህዝቡ እየጠየቀ ነው። ለህዝቡ ድጋፍ እየሰጠ አይደለም ማለት አይደለም፣ ድጋፍ እየሰጠ ነው የአማራ መንግስት። ነገር ግን የአማራ መንግስት ብቻ ማለት ፓርቲውም ይህን እየደገፈ ነው። እኛ ባየናቸው በፌዴራል መንግስትም በዚህ ጉዳይ ጥያቄ ምንም አይነት ቅራኔ የለም። እኛ ያልገባን መልስ የመጨረሻ ለምን አልተሰጠም የሚል ነው እንጂ አንዱም ኃይል ምክንያታዊ የሆነ መሞገት አልቻለም። አይደለም የአማራ መንግስትና ሌላ የትግራይ እሊቶችም እኮ መሞገት አይችሉም በህግ። ምክንያቱም ትግራይ አልነበረም ይህን አካባቢ ያውቃሉ። እነሱ የፈለጉት ግን መሬቱ ነው። እነሱ የፈለጉት ዘርፈው ወደፊትም መቀጠል ነው። ይህን መቆም አለበት። የህዝቡን አስተዳደር ወደ ነበረበት ተመልሷል። እውቅና ይስጡ። እኛ ሌላውን ሳይሆን የትግራይ አመራሮችም ቢሆን ፖለቲከኞች ቢሆንም ይህ ጉዳይ አምኖ መቀበል አለባቸው። የእነሱ የአባታቸው የሚታቸውን ርስት አይደለም የወሰዱት። ትላንትና ዘርፈው ነው የነበሩ። ለውጥ መንግስት ድርጅት ሆኖ መምጣት አለባቸው። ካልሆነ ህወሓትማ ትላንትናም ሲረግጠን ነበር። አሁንም በግድ ያን ቦታ ይፈልገዋል። አሁን የሚመጣ ኃይልም እሱን ለማስቀረት የትግራይ አካል አድርጎ ለማስቀጠል የሚፈልግ ከሆነ ለውጥ አይደለም። ህወሓት ከስልጣን ወረደ፣ ሌላ ስልጣን ፈላጊ የትግራይ መጣ ብለን ነው የምናስበው። እና ይህን ጉዳይ ይህን ጥያቄ በኢትዮጵያውነት ሁሉም አይቶ መልስ መስጠት ይገባዋል ብለን ነው የምናስበው። እኛ ለአማራ ክልል ብቻ አይደለም የምንጠይቀው፣ የአማራ ክልል ብቻም አይደለም መሟገት ያለበት። የትኛውም ኢትዮጵያዊ ሲጎዳ ሲበደል የትኛውም ኢትዮጵያዊ ሊደርስለት ይገባል። የወልቃይት ጠገዴ አሁንም አቤት ሚለው ያለ ለአማራ ብቻ አይደለም ለመላ ኢትዮጵያ ህዝብ ነው። ይህን ጉዳያችን ነው ብሎ መታየት ይገባዋል። የትግራይ ወንድሞቻችን ግን ሊያኮርፉ ይሆናል ተብሎ ግን በወልቃይት ጠገዴ በኩል ላይ ድርድር ውስጥ መግባት ግን መንግስትም ይኖራል ብዬን ያላስብም። እኛም አንደራደርም። ምናልባት አንዳንድ ሚዲያዎች ሊደራደሩ ነው ምናምን የሚሉት የነበሩ
ቅድም ባልኩት መሰረት ማስተካከያ ተወስዶ በድርድር ሳይሆን በትክክለኛ መንገድ በፕሮግራማችን እየሄድን እንዳለን አሁንም ያለንበትን ወደፊትም እንዴት መታገል እንደሚገባን ህዝቡ